ሰላም ውድ የእልፍኝ ወግ ቤተሰቦቻችን፣ ዛሬም እንደተለመደው ብቅ ብለናል። ሊቁ አለቃ ገብረሃና በሚል ርዕስ በመሰለ ለማ ሀብተወልድ ተዘጋጅቶ የቀረበውን መጽሐፍ ሶስተኛ ክፍል ያዘጋጀነውን ይዘንላችሁ ቀርበናል። ታዲያ መጽሐፉን ሁሌ እንደምንላችሁ ሙሉን ታነቡት ዘንድ እንጋብዛችኋለን። በዚህ በሶስተኛ ክፍላችን ከባለፈው ከክፍል 2 የቀጠለውን የአለቃ ገብረሃና ቀልዶች ብለን የጀመርነውን እንቀጥላለን። በዚህኛው ክፍል የአለቃ ገብረሃናን የማይጠገቡ ወግና ቀልዶችን እናቀርብበታለን። አብራችሁን ቆዩ። ስድብ ያለ ቦታው። አለቃ ገብረሃና የአቡነ ሐራ ገዳም አስተዳዳሪ ሆነው ሳሉ አንድ ገበሬ ከደብሩ ቀኝጌታ ጋር የከረመ ጸብ ዳግም ተጣልቶ አህያ ብሎ ሰድቦት ከተለየው በኋላ በነጋታው ጸጥታ አስቸግሮት አለቃ ገብረሃና ዘንድ መጥቶ እባክዎትን አለቃ ገብረሃና ከቀኝጌታ ዘንድ ያስታርቁኝ ብሎ ይጠይቃቸዋል። አለቃም ከገበሬው ጋር ወደ ቀኝጌታ ጋር ሄዱና ምን ሆናችሁ ብለው ቀኝጌታውን ሲጠይቁት ቀኝጌታም አለቃ እኔ ስንት ዓመት ተምሬና ደክሜ እዚህ ቦታ የደረስኩትን ሰውዬ ይህ ሰው ምንም ቀለም ያልቀመሰ እንዴት አህያ ብሎ ይሰድበኛል ሲሉ አለቃ ገብረሃና በመሃል ገብተው ደህና በስተት ነው፣ ይቅርታ የእግዚአብሔር ነውና ይቅርታ አድርጉለት ቀኝጌታ ብለው አስታረቋቸው። በኋላ ሁሉም ተሰነባበቱ። አለቃ ገብረሃና አስታርቀው ወደ መኖሪያ ቤታቸው ሲመለሱ ወዳጃቸው መንገድ ላይ ያገኛቸውና አለቃ በማለዳ ከየት ይመጣሉ? ዛሬስ ባዘቦቱ ቀን ብሎ ይጠይቃቸዋል። አለቃም ስድብ አለቦታው ውሎ እርሱን አመላልሽ የመምጣቴ ነው በማለት መለሱለት። ትታቀፋለች ብዬ ነው። አለቃ ገብረሃና በዘመናቸው ወታደር ከመንደራቸው ሰፈረና ሳርጨር ለፈረሳችን ብለው አዘዛቸው። የወታደሮቹ ዓላማና ድርጊት የሰቀጠጣቸው አለቃ ገብረሃና ባለቤታቸውን ማዘንጊያ ብለው ተጣርተው ተነሺ አንቺ ገመዳጅና አሏቸው። ወታደሮቹም አሁን እኮ ሴቲቷን አሳጨዷት ሊያሰኙን ነው እኮ እርሷ አትሄድም አሏቸው። አለቃም ደህና ጎበዝ፣ እኔ ሳጭድ እሷ ትታቀፋለች ብዬ እኮ ነው ብለው አሏቸው። ገበዝ ከበላይ ይሁን። ከአድዋ ድል በኋላ ዳግማዊ ምኒልክ ስር ነቀል መሬት ሽንሸናና ድልደላ ማድረግ ጀመሩ። ይህ ድልደላና ሽንሸና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ሲሶ ጉልት መሬት ሀብትና ጠቀሜታ በመጨመሩ ካህናቱ አለቃም ጭምር በወቅቱ ደስተኛ አልሆኑም። በነፍጠኞች ስም የሚደለደለው መሬት በተገቢው ለሚገባቸው ሰዎች ባለመከፋፈሉ ቅሬታ ፈጥሮ በዘመኑ በቤተ ክህነት እውቀት ልቀው የዳግማዊ ምኒልክን ንጉሠ ነገሥትነት በተለያዩ መንገድ እገዛ የሰጡት ካህናት ሊቃውንት አለቃ ገብረሃናን ጨምሮ ልዕልናቸውና ክብራቸውን ዝቅ ከማድረጉም በላይ በስርዓቱ ላይ ጫና የመስጠት ኃይላቸውን እንዲቀንስ አድርጎ ነበር። በጥሞና ይህንን ሁኔታ የተገነዘቡት አለቃ ገብረሃና ዳግማዊ ምኒልክ ግቢ ውስጥ ገብተው ካባቸውን ገልብጠው ለብሰው ዳግማዊ ምኒልክ ዘንድ ቀረቡ። ዳግማዊ ምኒልክም ምን ነው አለቃ የካባውን ገበዝ ከበላይ አድርገው ለበሱ ብለው ጠየቋቸው። አለቃም ጃንሆይ መገረሙ ምንድን ነው? እርስዎ ገበዝ ከበላይ ይሁን ብለው የለም እንዴ ብለው በውስጥ ወይራ መለሱላቸው። ሲተባበሩበት ያምራል። አለቃ ገብረሃና ጎንደር የቤተ ክህነት አስተዳዳሪ ሆነው ሳሉ ካህናቱ የክህነት ስርዓትን ገላጭ ጽሑፍ አወላግደውና በላሽተው ጽፈው አለቃ ገብረሃናን እንዲያዩት ይሰጧቸዋል። አለቃም አይት አድርገውት ለካስ ጽሕፈትም ሲተባበሩበት ያምራል ብለው በነገር ሸነቆጧቸው። ያውም ብላተኛ። አለቃ ገብረሃና በባህታ ለማርያም ቤተክርስቲያን የአቋቋም መምህር እያሉ አንድ በልቶ ጠጥቶ መተኛት እንጂ
እውቀት የሚያዳግተው ደካማ ተማሪ ነበራቸው። አንድ ወቅት አለቃ ገብረሃና ይጠሩትና እስቲ ይህችን ምዕራፍ ወጣት ይሉታል። ተማሪውም አግዱፎ በዘዬ ንባቡን ወጣና አለቃ እነሆ ጨርሻለሁ፣ ምን ይሉታል? ጎበዝ አይደለሁም ብሎ ቢጠይቃቸው አለቃ ገብረሃናም አረ ጎበዝ እንጂ ያውም ብላተኛ ብለው አሰናበቱት። የዓለም ጣዕም። ጎንደር አምባውን አልፈው ወደ ባህታ ለማርያም ደብር ሲያቀኑ አንድ ዶሮ ሻጭ አለቃ ገብረሃናን ያገኛቸውና አለቃ ብሎ ተጣርቶ ይችን ዶሮ ይግዟት፣ መልጠው መላልጠው ቢበሏት ማለፊያ ናት ይላቸዋል። አለቃ ገብረሃና ዶሮዋን አይተው ቀና ሲሉ የሸቃጩን ለምጣምነት ያዩና አንተ ካልክስ ማለፊያ ቀድሞስ የዓለም ጣዕም አይደለህ ብለውት አለፉ። የውሃ በዓል አይደል? ቃና ዘገሊላን የምትዘክር አንዲት መበለት ድግስ ደግሳ ምዕመናኑንና አለቃ ገብረሃናንም ጭምር ተጋብዛቸዋለች። አለቃም የተሰጣቸውን ምግብ በልተው እንደጨረሱ ይህች መበለት ጠላ ትቀዳላቸዋለች። እርሳቸውም የጠማቸውን ያህል ከጠጡ በኋላ ዳግም ስትቀዳላቸው አለቃዬ ቸኩይ ሆኖ ጠላው ትንሽ ቀጠን ብሏል ትላቸዋለች። አለቃም አይ እህቴ ቀድሞስ የምናከብረው የውሃ በዓል አይደል እንዴ ብለው መለሱላት። ከፍ ያለ ነው። አንድ መኳንንት እንጦጦ ላይ አለቃ ገብረሃናን ቤቱ መጥተው ጸበል ጸዲቅ እንዲቀምሱለት ይጠራቸዋል። አለቃ ገብረሃና የእንጦጦ ዳገት አድክሟቸው ነበርና መኳንንቱ ቤት እንደገቡ ፊት ለፊት ከተቀመጠው ገበታ ስር ይቀመጣሉ። አለቃ ገብረሃና ገበታው ስር ሲቀመጡ ያያቸው መኳንንት ፈጥኖ ወደ አለቃ ገብረሃና መጣና አረ አለቃ እባክዎን ይነሱ፣ እዚያ ከፍ ያለው ቦታ ላይ ይቀመጡ ቢላቸው አለቃ ገብረሃናም ደህና ጌታው፣ እኔስ ያለሁበት ሁሉ ከፍ ያለ ነበር ብለው መለሱለት። ተጠንቅቀህ ያዛት። አለቃ ገብረሃና ተክሌ የመጀመሪያ ልጃቸው ናበጋ ጊዮርጊስ ላይ ጋብቻ አድርገው ሲድሩት የሚያገባት ልጅ ለአቅመ ሔዋን ያልደረሰች ጉብል እድሜዋ 13 ዓመት ነበርና አለቃ ገብረሃና ወደ ልጃቸው ዘንድ ተጠግተው ምክር ለጋሽ መስለው ተክሌን ልጅ እንግዲህ እናትህ ናት፣ ተጠንቅቀ ያዛት ብለው ነገሩት። በጊዜው በሰሜን ኢትዮጵያ የጋብቻ እድሜ ለሴት ልጅ 11 ዓመት ነበርና እናትህ ናት፣ ተጠንቅቀ ያዛት ሲሉ አለቃ ገብረሃና በውስጥ ሆይራ ልጅቷ አርጅታባለች፣ አሮጊት ናት ማለታቸው ነበር። ግንባር ነው። አለቃ ገብረሃና ሊቀ ካህናት ሆነው ተሹመው ሲያገለግሉ አንድ ቀን ካህናቱ ቅኔ ማህሌት ይገባሉ። ቅኔ ማህሌት ሲገቡ በካህናቱ ዕውቀትና እልቅና መሰረት የመቆሚያቸው ቦታ የተለያየ ነበር። ካህናቱ፣ ዲያቆናቱ እንዲሁም የቆሎ ተማሪው በወረደ ስርዓትና ልምድ መሰረት ቅኔ ማህሌት ውስጥ መቆሚያ ቦታቸውን ጠንቅቀው ያውቁ ነበር። አለቃ ገብረሃና ከውጭ እንደመጡ አውቀውና ሆን ብለው በቅኔ ማህሌት ውስጥ ተማሪ በሚቆምበት ቦታ ላይ ይቆማሉ። ምን ነው አለቃ፣ እዚህ የቆሙት ይሄዱና እዚያ በግንባር ይቆሙ እንጂ ይሏቸዋል። አለቃ ገብረሃናም ደህና፣ እኔስ የማምንበት ሁሉ ግንባር ነው ብለው መለሱላቸው። ለአንተ መተዳደሪያ። አንድ ደፋር ዲያቆን አለቃ ገብረሃና ጋር ይጣላና ይህም አልበቃው ብሎት ንሱ በሙግት ለወጥሮት ይላቸዋል። አለቃ ገብረሃና የዲያቆኑ ድፍረት ገርሟቸውና እናዷቸው በልስቲ ተወጣው አንተ አሉት። ዲያቆኑም ይበሉ ሁሉሙን ይወጥኑልኝ ይላቸው ጀመር። ሁሉሙ ሁላችንም ማለት ነው በግዕዝ ቋንቋ። የዲያቆኖች ጉብዝናና ዕውቀት መለኪያ ወይም ማረጋገጫ በሰዓታት ጸሎት ጊዜ በሌሊት አንዳንዴም በቀን የምትባል ናት። ድሮ ዲያቆኖች ሲወጧት የሚኮሩባት።
ከዚያ ዲያቆኑ ዳግም መልሶ ይበሉ እንጂ እርሷ እኮ አንድ አምድ ናት ሲላቸው አለቃ ገብረሃና እርሷንስ ላንተ መተዳደሪያ ሰጥቻለሁ ብለው ተሰናበቱት። አታነጉሩብኝ። አለቃ ገብረሃና ከጎንደር ወደ ትውልድ ሀገራቸው ፎገራ ተማሪዎቻቸውን ይዘው ናበጋ ጊዮርጊስ ደብር ደረሱና ደብሩ ውስጥ ሲገቡ ደብሩ ባዶ ሆኖ ያገኙታል። ያለ ካህን ቄስና ዲያቆን። ይህን ያስተዋለ አንድ ተማሪያቸው አለቃ ብሎ ተጣርቶ ምን ሀገር አለኝ ይላሉ ብሎ ቢጠይቃቸው አለቃም እባክህ ወንድሜ የአገሬን ከብቶች አታነጉርብኝ ብለውት በምጸት መለሱለት። ከብት ሲገባ የሸዋ ኑሮ ያልተመቻቸው ትውልድ ሀገራቸው የጎንደር ናፍቆት ያስቸገራቸው አለቃ ገብረሃና ዳግማዊ ምኒልክን ፍቃድ ጠይቀው ዳግማዊ ምኒልክም ፈቅደውላቸው አለቃ ገብረሃናም ተሰናብተው ከግቢ ሲወጡ ቅልብ ሰንጋ በሬዎች በረድፍ ሆነው ሲገቡ ያዩና ከመንገድ ጉዟቸው ይመለሱና አብረው ከቅልብ ሰንጋዎቹ ጋር ግቢ ይገባሉ። ዳግማዊ ምኒልክ አለቃ ገብረሃናን ያያቸዋል። አለቃ ተሰናብተህ አልነበርክም? ምን መለሰ ብለው ቢጠይቋቸው አለቃ ገብረሃና ሃይጃኑ ሆይ ጀንበር ጠልቆ ከብት ሲገባ ወዴት ሊድሳ ብለው መለሱላቸው። እዚህ ተቀምጬ የአለቃ ገብረሃናና የባለቤታቸው ወይዘሮ ማዘንጊያ ትዳር አልፎ አልፎ ሰላም አልነበረውም። አንድ ቀን አለቃ ገብረሃና ከናበጋ ጊዮርጊስ አምባ ዛፍ ስር ቁጭ ብለው መኖሪያ ቤታቸውን በርቀት ሲያዩት ሰውየው ባለቤታቸውን ይዞ ሳም ሲያደርግ ያዩታል። አለቃ ገብረሃና በኋላ ወደ ቤታቸው ሲመለሱ ባለቤታቸው ወይዘሮ ማዘንጊያ አለቃ እንግዳ ሰው መጥቶ ጠብቆት ሄደ ይሏቸዋል። አለቃም ምን ነው ያልነገርሽኝ እዚህ ተቀምጬ ሳመሽ ብለው መለሱላቸው። እንደምን ዋላችሁ። የፎገራ ሰው ሁለት አህዮቹን እየነዳ ባለቃ ገብረሃና አጠገብ ሲያልፍ ጤና ይስጥልኝ አለቃ ይላቸዋል። አለቃም እንደምን ዋላችሁ ብለው ሰላምታ ሰጥተው መንገዱን ይቀጥላሉ። አለፍ እንዳለ የሚያውቀው ገበሬ ያገኝና አለቃ ገብረሃናን መንገድ ላይ አግኝቻቸው ጤና ይስጥልኝ አለቃ አልኳቸው ብሎ ያወገዋል። ገበሬውም እና ምን አሉህሳ ብሎ ይጠይቀዋል። እንደምን ዋላችሁ ሲሉኝ እኔም እግዚአብሔር ይመስገን ብዬ ተላለፍን ይለዋል። አብሮህ ሰው ነበር እንዲህ ሲሉህ ይለዋል ሰውየው። አረ ምንም የለም ሲል ገበሬው ይመልሳል። እንግዲያውስ ከራስህ ጋር አህያ አድርገው ነው እንደምን ዋላችሁ ያሉህ፣ ከዚህ በላይ ስድብ ምን ይሉሃል ይለዋል። ሰውየውም ንዴት ገብቶት ወደ ናበጋ ጊዮርጊስ ሲመለስ እዛው ቦታ ላይ አለቃ ገብረሃናን ያገኛቸውና በያዘው ቆመጥ የንዴቱን ቅልጥማቸውን ይላቸውና ጥሏቸው ይሄዳል። አለቃ ገብረሃና ከወደቁበት ተነስተው ወደ መኖሪያ ቤታቸው ሲሄዱ ሰው ያገኛቸውና አለቃ ምን ሆኑ ያነክሳሉ ቢላቸው አለቃ ገብረሃና አህያ ረግጦኝ ብለው መለሱላቸው። ውሃዬ ሳያልቅብኝ። አለቃ ገብረሃና ከጎንደር ሸዋ ዳግማዊ ምኒልክ ንጉሠ ነገሥት ዘንድ የመጡበት የመጀመሪያዎቹ ዓመታት እንዲህ በቀላሉ አላሳለፏቸውም። ጎንደር የትውልዳቸው ሀገር ናፍቆት ይታገላቸው ነበር። አንድ ወቅት ዳግማዊ ምኒልክ ዘንድ ቀርበው ወደ ሀገሬ ልሂድ አሏቸው። ዳግማዊ ምኒልክም ገብረሃና ምን ተቸገርክ? ምንስ አስቸኮለህ ልሂድ የምትለው ይሏቸዋል። አለቃም ጃንሆይ የሸዋ ውሃ አያልቅም፣ ውሃውን የጠጣ አገሩ አይገባም ሲሉኝ በቁርበት ያመጣሁት ውሃ ሊያልቅብኝ ስለሆነ አስቀድሜ አገሬ ልግባ ብዬ ነው ብለው ዳግማዊ ምኒልክን አስገረሟቸው።
ትንሽ ሰከር ብለዋል። የአለቃ ገብረሃና ዘያዊ ገሃድ ንግግር የሚያስደስታቸውና የሚያስደንቃቸው ዳግማዊ ምኒልክ አንዴ እቴጌ ጣይቱን አንቺ ወጥ ሰርተሽ ሁሉን ነገር አዘጋጅተሽ አለቃ ገብረሃናን ብትጋብዥው አንድ ነገር ያወጣለትና ይሰድብሻል አሏቸው። እቴጌም በደንብ ሰርቼ ካቀረብኩለት ምን ብሎ ይሰድበኛል? ምንም አያወጣልኝም ብለው ይወራረዱና ጥሩ ወጥና ምግብ ሰርተው አለቃ ገብረሃናን ይጋብዟቸዋል። ዳግማዊ ምኒልክም አለቃ ገብረሃናን ምን እንደሚሉ መስማት ቸኩለው አለቃ ወጡ እንዴት ነው ብለው ቢጠይቋቸው አለቃ ገብረሃና ጃንሆይ ጥሩ ነው፣ ትንሽ ሰከር ብሏል ብለው አሳቋቸው። የመኳንንትና የመሳፍንቱ ወይዛዝርት በሐዘን ወቅት ወጥ ሲሰሩ ወይንም ሲያሰሩ በወጡ ሊት ላይ ትንሽ የማር ጠጅ ጣል ያደርጉበት ስለነበረ ወጡ ትንሽ የስርነት ጣዕም ነበረው። የወይዛዝርቱን የወጥ አሰራር ስርዓት አለቃ ገብረሃና ያውቁት ነበርና ሱር ሱር ይላል ማለታቸው ነው። የተልባ ማሻው ሚካኤል አለቃ ገብረሃና መንገድ ጉዞ ሲወጥኑ ይዘዋት የሚጓዙት ተልባ እየታሸ የሚቀርብባት ገበታ ነበረቻቸው። አንድ ወቅት ወደ ጎንደር እየሄዱ ሳለ ደጀን አፋፍ ላይ ሲደርሱ ሽፍቶች አዩና ገበታውን አውጥተው የራሳቸውን ገንዘብ ከረጢት ቋጥረው ካስቀመጡ በኋላ አብሯቸው የሚጓዙትን መንገደኞች ነዋያትንም ጨምረው የቤተ ክህነት አልባሳትን አልብሰው ታቦት አስመስለው ሲጓዙ ሽፍቶቹ እናንተ ምንድናችሁ ይሏቸዋል። አለቃ ገብረሃና ለስለስ ብለው የያዝነው ታቦት ነው፣ ስገዱ፣ ወደ ሸዋ ልናስባርከው ወስደነው ይዘን መመለሳችን ነው አሏቸው። አባቴ ታቦቱ ማን ይባላል ቢሏቸው አለቃ ገብረሃና ፈጠን ብለው የተልባ ማሻው ቅዱስ ሚካኤል ገና ታዳጊ ታቦት ነው አሏቸው። ሽፍቶቹም ታቦቱን ተሳልመው ያላቸውን ብጻት ሰጥተው ደጀን አፋፍን አውጥተዋቸው ከሸኟቸው በኋላ ደጀን ከበረሃው ገቡ። የዳኛ ጠማማ ያውጣህ። አንድ ሌባ 7 አህዮችን ሰርቆ ሊያዝ ሆነና አለቃ ገብረሃና ዘንድ ምክር ጥየቃ ይሄዳል። አህዮቹን እንዴት እንደሰረቀ ከተናገረ በኋላ አለቃ ሊያዝ ነውና በምን ዘዴ ልውጣ ብሎ ይጠይቃቸዋል። አለቃ ገብረሃናም እኔ ምን እልሃለሁ የዳኛ ጠማማ ያውጣህ እንጂ ብለው መለሱለት። ተጨርሰሽ ገብተሽ ከሆነ አለቃ ገብረሃና ከረጅም ባለቤታቸው ከወይዘሮ ማዘንጊያ ጋር ስምም ሆነ በትዳር አልኖሩም። ባለቤታቸውን ወይዘሮ ማዘንጊያን ከጎረቤቱ ሽማ ጋር አለቃ ገብረሃና ይጠረጥሯቸው ነበር። ማዘንጊያ ውጭ ውለው መሸት ሲል ደጅ በር ላይ ከሚጠረጥረው ሽማ ጋር ሞቅ ያለ ጨዋታ ይዘው ጨዋታቸውንም ማሳጠረው ወደ ቤት ባለመግባታቸው አለቃ ገብረሃና ተናደው ማዘንጊያ ብለው ከተጣሩ በኋላ ተጨርሰሽ ገብተሽ ከሆነ በሩን ልዝጋው ብለው አሏቸው። ይወዱኛል። አለቃ ገብረሃና የቅዱስ ራጉኤል ቤተክርስቲያን አለቃ ሆነው ሳለ ዳግማዊ ምኒልክ ለዜማ አገልግሎት ካመጧቸው 7 ዲያቆን ስልቦችና ከካህናቱም ጋር ይጋጩና እየተከሰሱም ዳግማዊ ምኒልክ ዘንድ ይቀርቡ ነበር። አንድ ወቅት ታዲያ በአበቦቼ በሽታ አበቦቼ የጎንደር ቃል ወይም አባባል ሲሆን ኩፍኝ በሽታ ለማለት ነው። ታዲያ አለቃ ገብረሃናም ኩፍኝ ታመው በአገረሰብ መድኃኒት ታከመው ድነው ነበር። ዳግማዊ ምኒልክ አለቃ ገብረሃናን የግቢ ድግስ ላይ አግኝተዋቸው ደህንነታቸውን ከጠየቋቸው በኋላ የራጉኤል ደብር ካህናት ከርሶ ጋር ስምም ሆነው ይወዶታል ወይ ብለው አለቃ ገብረሃናን ቢጠይቋቸው ጃንሆይ ኧረ አንጀቴ እስኪወጣ ይወዱኛል፣
አሏቸው። ከብት ከብቱ። አለቃ ገብረሃና ከጎንደር አምባ ተነስተው ወደ ቋራ አምባ ቅድስት ማርያም ደብር ከካህናቱ ጋር ሲጓዙ አቀበቱ አስቸጋሪ ስለሆነ ሁሉም ከከብቶች ጋር በታች በኩል አግድሞሽ በቋራ አቀበት በኩል ይዝለቁ ተባለ። አለቃ ገብረሃናም ከተጓዦቹ ጋር ትንሽ ከተጓዙ በኋላ በአቋራጭ ቆርጠው አቀበቱን ወጥተው ተራራው ጫፍ ላይ ደረሱ። ቀድሞ የደረሰ አንድ ካህን ምን ነው አለቃ በዚህ ቀድመው መጡ ብሎ ቢጠይቃቸው አለቃ ገብረሃናም ከብት ከብቱ ታችታችሁን ይዝለቅ ተብሎ አልነበር እንዴ ብለው መለሱለት። አብነት ቀምሼ። ደጃች አብነት ከእቴጌ ጣይቱ ጋር ይጠረጠሩ ነበር። አለቃ ገብረሃና አንድ ወቅት ደጃች አብነትን በነገር ሸንቁጠው አደባባይ ላይ ያሳቁባቸው። ደጃች አብነት ተናደው ውድቅት ላይ አለቃ ገብረሃናን ባሽከሮቻቸው አስደበደቧቸው። አለቃ ገብረሃና ታመው ተኝተው ካገገሙ በኋላ ወደ ግቢ ሄዱ። ዳግማዊ ምኒልክ አለቃ የጠፍተህ ከርመህሳ ብለው ቢጠይቋቸው ጃንሆይ አብነት ቀምሼ እቤት ተኝቼ ነበር አሏቸው። ምን እኔን ታያለህ? አለቃ ገብረሃና ጎንደር አንድ መበለት ቤት ምሳ ተጋብዘው ሲበሉ ጓዳ ድስቱ ውስጥ የዶሮ ጭንቅላት አይኑ ሳይወጣ ፍጦ ያዩታል። ወዲያው አይኑ ወደ ፈጠጠው የዶሮ ጭንቅላት ዞር ብለው ዶሮ ምን እኔን ታያለህ? እኔ አላረድኩህ ብለው አሉት። በመብራት ሳበላው። አለቃ ገብረሃና አዝመራቸውን አሳማ እየበላ ሲያስቸግራቸው አንድ የአምባቸው የናበጋ ጊዮርጊስ ገበሬ ማታ በአዝመራቸው ዙሪያ እሳት ቢያነዱበት አሳማ ድር እንደማይል ስለነገራቸው ሌሊቱን ሙሉ በአዝመራቸው ዙሪያ አንድደው ሲደክማቸው ቤት ገብተው አደሩ። አሳማው እሳቱ ሳያግደው አዝመራውን ሲበላው አደረ። ያ የቀያቸው ገበሬ በነጋታው ረፋዱ ላይ አለቃ ገብረሃናን ያገኛቸውና ትላንትና አዝመራው እንዴት አደረ ብሎ ቢጠይቃቸው አይ አያ በደንብ አድርጌ በመብራት ሳበለው አደርኩ ብለው መለሱለት። ሁሉን አስተምሩኝ ባይ። አለቃ ገብረሃና እና አበጋ ጊዮርጊስ መኖሪያ ቤታቸው ውስጥ እያሉ አንድ የቆሎ ተማሪ ልመና መጥቶ ባለቤታቸው ወይዘሮ ማዘንጊያን ቁራሽ እንጀራ ቆርሰው ይሰጡታል። የቆሎ ተማሪው ቁራሽ እንጀራውን ይዞ እያቅማማ እችን ምን ላርጋት ሲል ጠየቀ። አለቃ ገብረሃና ሃይ ሁሉን አስተምሩኝ ባይ አያ ብላታ አሉትና በእጃቸው አሳዩ። ምህረቱን ያምጣልሽ። ጎንደር ውስጥ አንዲት መበለት ከልብ የምትወደው ምህረቱ የሚባል ወዳጇ ድንገት ወጥቶ ቀረባት። ደህንነቱ አስጨንቋት ታማ ሳለ አለቃ ገብረሃና ሊጠይቋት ወደ መኖሪያ ቤቷ ይሄዳሉ። አለቃ ገብረሃና ሴትዮዋን አጽናንተው ጠይቀው ሲወጡ እምዬ ወዳጄ ምህረቱን ያምጣልሽ አሏት። በየት ዙረህ መጣ? አንድ ሰሞን አዘውትሮ ሽሮ መብላት ሰልችቷቸው ኖሮ ምሳ ሰዓት ላይ አምባቸው ውስጥ ወደ ጎረቤት ሄዱ። እዛው ምሳ ቀርቦላቸው ሲበሉ ያው የሰለቻቸው ሽሮ ሆኖ ያገኙትና ሰው እንዳይሰማቸው እያጉረመረሙ አይ ቤቴ በየት ዙረህ መጣ አሉ። ቢሻን ዳግማዊ ምኒልክ ግቢ ውስጥ አለቃ ገብረሃና ቀርቦላቸው ሲበሉ ወጡ የማይጥም ጠላው ጠጁም ቀጭን ሆኖ ያገኙታል። ቆነጣጥረው ሲበሉ ዳግማዊ ምኒልክ በርቀት ያያቸውና አለቃ ብላ እንጂ ቢሏቸው
ጃኑ ሆይ ምን ጠፍቶ ቢሻን እንበላለን ቢሻን እንጠጣለን አሏቸው። ቢሻን በኦሮምኛ ውሃ ማለት ነው። በጠማማው ቁና የፋሲካ ጾም ሰሞን እሱስ የኑግ ጭልቃ ወይንም የተመታ የኑግ ሾርባ ጠጥተው አለቃ ገብረሃና ፎገራ ወረዳ ገበያ መሃል ናበጋ ጊዮርጊስ የሚያውቁት እግረ ጠማማ ገበሬ አስቀድሞ ጤና ይስጥልኝ አለቃ አላቸው። አለቃ ገብረሃናም እግዚአብሔር ይመስገን ደህና ሲሉ ጥርሳቸው ላይ ኑግ ያይና ዛሬ በገበያ ኑግ ምን ያህል ዋለ ይላቸዋል። አለቃ ገብረሃናም ፈጠን ብለው በጠማማ ቁና ሁለት ይሸመታል አሉ ብለው የእግሩን ጠማማነት አሽሟጠጡበት። ቤት ያፈረሰ አንድ ወቅት አለቃ ገብረሃና ቅኔ ማህሌት ውስጥ ቅኔ ሲቀኙ ትንሽ ተሳሳቱና አንድ ልባም ተማሪ አረ ቤቱን አፈረሱት አላቸው። በሌላ ቀን አለቃ ገብረሃና እደጅ መኖሪያ ቤታቸው መጽሐፍ ዘርግተው ሲያነቡ ይህ ተማሪ ምግብ ሊለምን አለቃ ገብረሃና ቤት ሄዶ ያገኟቸዋል። ቅኔ ማህሌት ውስጥ የቅኔውን ቤቱን አፈረሱት ያላቸው ቃል ትዝ አላቸውና ና በልማ አንተ እስቲ ይህንን አንድ ምዕራፍ አስኪደው አሉት። እሱም ብልህ ተማሪ ነበርና የያዙት ፍትሐ ነገሥት ቤት ያፈረሰ ይቀጣል ይላል እንጂ እንዳፈረሰ ይቅር አይልም አላቸውና አሳቃቸው። በላይ ላይ ዝሪብኝ ያኔ ድሮ ጎንደር በትልቅ ረሃብ ወቅት ዘመኑ የከፋ ስለነበር ጧት ቁርስ በተልባ ምሳ በተልባ ራት በተልባ መጠጡም በተልባ ዘወትር ሲሆንባቸው ጊዜ አለቃ ገብረሃና አመረሩና ምን ነው ማዘንጊያ ምን ነው ወይ ካልሆነ የተልባውን ዘር በላይ ላይ ዝሪብኝ አሏቸው ይባላል። ቆጡ ማገሩ ጎንደር በአፄ ቴዎድሮስ ዘመነ መንግስት አለቃ ገብረሃና ፍርድ እየሰጡ የፍርድ ስርዓትን ሲያከናውኑ ተገቢ ሃይማኖታዊ ምክር ይሰጡ ነበር። አንዳንዴም ጉዳዮችን አለባብሰው ይተዉ ነበር። አንድ ወቅት አንድ ባለጸጋ ጉዳዩን ሲያጫውታቸውና ሲያወያያቸው ቆየ። አለቃ ገብረሃና ስለ ጉዳዩ መፍትሄ እንዲሰጡት ፈልጎ አለቃ ከቶ እንዲያው ምን ይታዩታል ብሎ ጨንቆት ቢጠይቃቸው አለቃ ገብረሃና ጌታው ምን ይታየኛል ብለህ ነው እንዲያው ያለህበት ቆጡ ማገሩ ነው እንጂ አሉት። ሰው ግምግም ሲል እንጦጦ ራጉኤል አንዲት ባልቴት ቤት አለቃ ገብረሃና ጸበል ተጠርተው ወደ ባልቴቷ ቤት ሲሄዱ ከጸበል ጸዲቁ የሚመለሱ ሰዎች አረ ጠላው ግም ነው ሲሉ ይሰሙና ወደ ቤታቸው ይመለሳሉ። በሌላ ቀን ጸበል ጸዲቅ እንዲቀምሱ ጠርቾት አልመጡም ብትላቸው አለቃ ገብረሃና አረ መጥቼ ነበር ከመንገድ ሰው ግምግም ሲል ተመልሼ ሄድኩ አሏት። ጠረራ አድርገሽ ሴትዮዋ እቤቷ ድግስ ላይ ጓዳ ውስጥ ከትልቅ ገንቦ ላይ የጠመቀችውን ጠላ ወደ ትንሽ እንስራዋ እየቀነሰች ስትቀዳ ድንገት ፈሷ መለጣት። አለቃ ገብረሃና ሰምተው እንዳልሰማ መልሰው ጠላቸውን እየጠጡ ሳለ ሴትዮዋ ወደ አለቃ ገብረሃና ጠጋ ብላ አለቃ ያምጡ ዋንጫውን ጠላውን ልድገሞት ስትላቸው አለቃ ገብረሃና እሺ ልጄ እንደ ቅድሙ ጠረር አድርገሽ ቅጂው ብለው የፈሳችውን ፈስ እንደሰሙ ጎሽም አድርገው ነገሯት። ፊት አንተ ግዛና ፎገራ ገበያው መሃል መልኩ አስቀያሚ ሆነ የገበሬ ነጋዴ ትኩር ብሎ ያለቃ ገብረሃና ነገር
ሸፋፋነት አይቶ አለቃ አለቃ ብሎ ከተጣራ በኋላ እግሮ ወደ ሸዋ ያመለክታል፣ አምሳያ ጫማ ፈልጎ ነውና ጫማ ይግዙ ይላቸዋል። አለቃ ገብረሃናም በእጀ ደህና አንተም ፊት ግዛና ብለው አለፉት። እኔም መቋሚያዬን። አለቃ ገብረሃና ሚስታቸው ወጥ ሲሰሩ በማማሰያ ጠለፍ እያደረጉ በምላሳቸው ደጋግመው አሁንም ሲልሱና ሲቀምሱ ያቸዋል። አለቃ ገብረሃና ተማረው ማዘንጊያ ራታችን እሱ ከሆነ እኔም መቋሚያዬን ይዤ ልቅረብ ብለው አሏቸው። ውድ የእልፍኝ ወግ ቤተሰቦቻችን ዛሬ በክፍል 3 ይዘንላችሁ የቀረብነው የአለቃ ገብረሃና ቀልዶችን በሚቀጥለው በክፍል 4ም ይዘንላችሁ እንቀርባለን። እስከዚያው መልካም ጊዜ፣ መልካም ቆይታ። እናመሰግናለን።